በዚህ ቪዲዮ ጋይስ የማሳያችሁ ስለ ሀስክ ኔትወርክ ሁለተኛ ዙር ማይግሬሽን እንዴት ማድረግ እንደምንችልና እንዴት ማይግሬት ማድረግ እንደምችሉ ነው የማሳያችሁ። ከዚህ በፊት እንደተነጋገርነው ከሆነ ሀስክ ኔትወርክ በጣም ኤርሊ ያለ ፕሮጀክት ነው። ኤቭሪባዲ እየገባችሁ ማይኒንጉን ጀምሩ ብዬ አሳውቂያችኋለሁ። ከዚህ በፊት ደግሞ የሰራሁት ቪዲዮ አለ እንዴት ከሀስክ ዋሌት ጋር ኮኔክት አድርጌው እንዴት ቶክኔን ሴንድ እንዳደረግኩኝ እንደ ሪኳየርመንት 30 ሀስክ ኔትወርክ መድረስ እንደሚገባችሁ ኤቭሪቲንግ ዲስከስ ያደረግነው ነገር ነው። እንደምትመለከቱት አሁን እኔ ወደ 30.8 የሚጠጋ ሀስክ ኔትወርክ ኮይን አለኝ። ስለዛ ለዊዝድሮዋል ብቁ ነኝ። ለመጀመሪያ ጊዜም ሆነ ለሁለተኛ ጊዜ ፈርስት ታይም ማይግሬሽን የምታደርጉ ሰዎች መታችሁ እዚህ ጋር ዊዝድሮዋል ኦን 30 ሀስክ ኮይንስ የሚል ሴክሽን አለ። እሱን ሴክሽን ነው ክሊክ የምታደርጉት። ይህን ሴክሽን ክሊክ አድርጋችሁ ፕሮሲድ በምታደርጉት ጊዜ ዋሌቱን ዳውንሎድ እንድታደርጉ ወደ ሀስክ ዋሌት ነው የሚወስዳችሁ ማለት ነው ጋይስ። እኔ ዋሌቱን ኦልሬዲ ዳውንሎድ አድርጌያለሁ። እዚህ ጋር እንደምትመለከቱት ኦፕን ነው የሚለኝ። ቀጥታ ወደ ሀስክ ዋሌት የምንሄድ ነው የሚሆነው ማለት ነው። ጋይስ ሀስክ ኔትወርክ እንደምታውቁት ብዙ የኔትወርክ ፕሮጀክቶችን ማይን እንደምናደርግ ይታወቃል። ከነዚህ መካከል ጥሩ ፊቸር አለው ከሚባሉ የኔትወርክ ኤርሊ ፕሮጀክቶች መካከል አንዱ ነው። ስለዛ ጋይስ ይህን ፕሮጀክት መጀመር ለምትፈልጉ ሰዎች የሀስክ ኔትወርክን ኢንቪቴሽን አይዲ፣ አፕሊኬሽኑን ዳውንሎድ ማድረጊያ ሊንክ፣ ኤቭሪቲንግ ከዚህ ፕሮጀክት ጋር የተያያዙ ነገሮችን ከቪዲዮ ዲስክሪፕሽን ስር የማስቀምጥላችሁ ነው የሚሆነው። አሁን የምንገኘው በሀስክ ኔትወርክ ዋሌት ውስጥ ነው የምንገኘው። ከዚህ በፊት እንደምትመለከቱት ማይግሬትድ የሆነ አማውንት እንዳለኝ ያሳያል። መች ማይግሬት እንደሆነ በምን አይዲ ማይግሬት እንዳደረግኩኝ ማየት የምንችለው ነገር ነው። በዚህ ኬዝ አሁን ሪሲቭ የሚለውን ሴክሽን ክሊክ እናደርጋለን። ከዛ ሪሲቭ ሀስክ ኮይንስ ይላል። ኮፒ ዩር ዋሌት ኢንፎ ነው የሚለው እዚህ ጋር ኮፒ ትላላችሁ። የዋሌት ኢንፎርሜሽናችሁን ኮፒ በማድረግ ቀጥታ አድ ወደሚለው ሴክሽን እንሄዳለን። እዚህ ጋር እንደምትመለከቱት አቬሌብል ቱ ማይግሬት ብሎ ያስቀመጠው አሁን ላይ እኔ ማይን እያደረግኩ ያለሁትን የሀስክ ኮይን አማውንት ነው። እንደተቀመጠው እዚህ ጋር የማይግሬሽን ሩሎችን ከዚህ በፊት አይተናል። የፈርስት ማይግሬሽናችሁ 30 ሀስክ ኮይን ነው መሆን ያለበት ይላል። ከዛ በመቀጠል ዩ ካን ማይግሬት አፕ ቱ 2 ሀስክስ ፐር ዴይ ነው የሚለው። በየቀኑ የሰራችሁትን 2 ሀስክስ መላክ የምትችሉበት አይነት ፕሮጀክት ነው ይህ ፕሮጀክት። 2 ሀስኮችን በየቀኑ 2 ሀስክ ኮይኖችን ወደ ዋሌቴ መላክ የምችል ነው የሚሆነው ማለት ነው። የመጀመሪያውን 30 ሀስክ ማይግሬት ካደረጋችሁ በኋላ በየቀኑ 2 ሀስክ ኮይኖችን ማይግሬት ማድረግ ትችላላችሁ። እንደምትመለከቱት ማይግሬሽን አማውንት ብያለው። አድ ነው የምለው። አድ በምል ጊዜ ኢንተር ዩር 4 ዲጂት ፒን ይላል። 4 ዲጂት ፒን አስገባለታለሁ። 4 ዲጂት ፒን ሳስገባለት ቀጥታ ማይግሬሽኑ የሚፈጸም ነው የሚሆነው። እንደምትመለከቱት 2 ሀስክ ኮይኖችን ወደ ዋሌቴ ኢምፖርት አድርጎልኛል ማለት ነው። 2 ሀስክ ኮይኖችን በየቀኑ ጋይስ እየገባችሁ ማይን ያደረጋችሁትን 2 ሀስክ ኮይኖች ወደ ዋሌቶቻችሁ መላክ የሚችሉበት ገራሚ ፕሮጀክት ነው። እንደምትመለከቱት ነው ያለው የዋሌት ዲዛይን ኤቭሪቲንግ የሚገርም ቢልድ ነው እያደረጉ ያሉት። ስለዛ ጋይስ ይህ ፕሮጀክት ሳይረፍ ማይኒንግ ሬቱ ሳይቀንስ እየገባችሁ ሪጂስተር በማድረግ ጋይስ ማይኒንጋችሁን እንድትጀምሩ አበረታታችኋለሁ። ከሀስክ ኮይን ጋር በተያያዘ በቅርቡ ኬዋይሲ እንደሚኖራቸው አሳውቀዋል። ካሚንግ ሱን ነው የሚለው። እንደምትመለከቱት የኬዋይሲ ሴክሽናቸው በቀጣይ የሚኖሩ አፕዴቶችን ይዤላችሁ የሚመጣ ነው የሚሆነው። እንደምትመለከቱት ወደ አፑ መመለስ ይቻላል። ወደ አፕሊኬሽኑ ተመልሰን ደግሞ ምን ያህል ባላንስ ማይን እያደረግን ባለንበት ኮይን ላይ ምን ያህል ባላንስ እንዳለንም ቼክ ማድረግ እንችላለን።
እንደምትመለከቱት 2 ሃስክ ኮይኖችን ቀንሷል። ሶ ይሄ በጣም ፊውቸሪቲው በጣም ገራሚ ሊሆን የሚችል የክሪፕቶ ፕሮጀክት ነው። ሶ ጋይስ ይህን ፕሮጀክት ዛሬ ነገ ሳትሉ ዳውንሎድ ያደረጋችሁ ኢንቪቴሽን አይዲ ተጠቀሙ። በቀጣይ ደግሞ አዳዲስ አፕዴቶችን ይዤላችሁ የምመጣ ነው የሚሆነው። ከዚህ ፕሮጀክት ጋር በተያያዘ ያልገባችሁ የትኛውንም አይነት ጥያቄ ጋይስ በኮመንት ሴክሽን መጠየቅ ትችላላችሁ። ይመቻችሁ። ባይ ባይ።